ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። ውድ ቤተሰቦቼ ብያላችሁበት ዓለም ዳርቻ ሰላምና ጤና ብዝት ይበላችሁ እላለሁ። ውድ ቤተሰቦቼ እንኳን አደረሳችሁ ለብርሃነ ትንሣኤ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ውዶችዬ እንኳን ለዚች ቀን አደረሳችሁ እላለሁኝ። ሁላችንንም እግዚአብሔር አምላክ ለዚች ቀን እንዳደረሰን ክብሩ ምስጋና ለሱ ይሁን እላለሁኝ። ውድ ቤተሰቦቼ እንግዲህ ዛሬ ከእህቶቼ ጋር መጥቼላችኋለሁኝ። እንግዲህ በዓልን አስመልክቶ ማለት ነው። አዚቶቼ እንግዲህ አያቸውላችሁ ፍልቅልቅ እያሉ ማለት ነው። ያው እንግዲህ እንደዚህ ለምን እኛስ እስኪ አንቺ ቤተሰቦችሽን ሰላም እንበላቸው እስኪ ብለው ያው እንግዲህ ሰላም እንዴት ናችሁ? ደህና ናችሁ? የጣይት ቤተሰቦች እያሏችሁ ነው። እርግጥ ድምፅ ነበራቸው። ድምጣችን ያው ትንሽ ያስተጋባ ነበረ። ያው ትንሽ በና ያደረኩት ማለት ነው። ያው እንግዲህ እንደምታዋቸው ሀይ ሀይ እያሏችሁ ነው እንግዲህ ወይኔ ጉዴ እውነት ለመናገር በጣም ድምፅ ጩኸት ነበረ እና ለዚያ ነው ያው በድምጣቸው ቢመጡ ደስ ይለኝ ነበረ። ድምጣቸው ቢሰማ ደስ ይለኝ ነበረ፣ ግን አልተቻለም። በጣም ጩኸት ነበረውና ያው እንግዲህ እንደምታዋቸው ሰላም እያሏችሁ ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ እያሏችሁ ነው። እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ በዓል እንዴት ነበር እናንተ ጋር? እንዴት ናችሁ? በዓል እኔ ጋር እግዚአብሔር ይመስገን በጣም ጥሩ ነበረ። በደንብ በጣም ደስ የሚል ጊዜ ነው አሳለፍኩት። ያው እንግዲህ ቪዲዮን እስከ መጨረሻው ማየት ትችላላችሁ ውድ ቤተሰቦቼ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ እላለሁ። ያው እንግዲህ ታያላችሁ። ከዚህ ደግሞ ሽንኩርቴን ከታትፌ ያው ከእህቶቼ ጋር ነው የሰራነው ማለት ነው። እንደዚህ አድርጌ እንግዲህ ከታትፌ ሽንኩርቴን እያቁላለሁ ነው። ከዚህ እያቁላለሁ ነው። ከዛ ስጋዬን ነው የምንሰራው። ስጋ ወጥ ነው የምንሰራው። እንግዲህ ስጋችንን እንደዚህ አድርገን ማለት ነው። እህቶች አሉ ከእህቶቼ ጋር ነው የሰራሁት። ያው እንግዲህ ውድ ቤተሰቦች እስከ መጨረሻው እዩት፣ ተከታተሉን እላለሁ። ቆንጆ ወጥ ነበረ ሰርተን የነበረው እንደዚህ ማለት ነው። እንግዲህ በዓልን ያው በዓል ለማስመሰል ሞክረን ነበረ ያው በከፊል ማለት ነው። በከፊል እንደዚህ አድርገን በዓል እያስመሰልን ነው። እንግዲህ እንደዚህ እያደረግን ወጣችንን እየሰራን ነው። ከዚህ ወጣችንን ሰርተን ያው እየሰራን ባለንበት ደግሞ በጎን ውሃችንን ጥደን እንደዚህ ገንፋችንን እያገነፋን ነው። 9 ሰዓት ላይ ማለት ነው። እንደዚህ ገንፋችንን ሰርተን በመጀመሪያ የበላ ነው ገንፎ ነው። ያው እንግዲህ እኛ ያው ገንፎ ነው እንግዲህ እንደዚህ በጧት ገንፎ ነው የበላ ነው። ከዚያ ያው እንግዲህ ገንፋችንን በልተነ ያው ወደ ቡናችን ወደ ምሳችን የገባ ነው ማለት ነው። እንግዲህ እንደምታዩት ከዚህ ያው እዚህ ቡናችንን እንግዲህ ያያችሁ እንዴት ያው እንደምናደርግ ማለት ነው። ያው እንግዲህ በዓሉን አስመልክተን እንግዲህ እንደዚህ ተሰባስበናል። እኛም እግዚአብሔር የተመሰገነ ይሁን፣ ክብር ምስጋና ለሱ ይሁን። ከዚህ ያው እንግዲህ እህቶች ወንድሞች አሉ። ከዚህ አብረን በዓልን እያሳለፍን ነው። እህቶቼ እንግዲህ ያው እናንተንም ለሀገራችሁ ያብቃችሁ፣ ከቤተሰቦቻችሁ ጋር ሁላችንንም ለሀገራችን ያብቃን። በሰላም በዓልን ከቤተሰቦቻችን ጋር የምናሳልፍ ያድርገን። ያው ሁሉም ነገር በሀገር ነው ደስ የሚለው፣ ለሀገራችን ያብቃን እላለሁኝ። ያው እንግዲህ እንደምታዋቸው ከዚህ ያው ቪዲዮ ያው እንግዲህ አይወዱም ብዙዎቹ ያው ግማሾች ሲሉ ግማሹን ቢሲሉ ያው ቪዲዮውን ብዙም ጥራት የለውም። ያው እነሱን ያለማስቸገር ያለማጨናነቅ ማለት ነው። እንግዲህ ከዚህ እንደምታዩት ጠላም ትንሽዬ ጠላም ሰርተን ነበረ። ያው እንግዲህ በዓልን ለማስመሰል ማለት ነው። እንግዲህ ከዚህ ጠላችንን እንደዚህ እያደረግን እየቀዳን ነው እየጠጣን ነው ማለት ነው። እንግዲህ ቤተሰቦች እናንተም ተጋብዛችኋል፣ መጠጣት ትችላላችሁ። እንግዲህ እዚህ ሽር እያልን ነው ማለት ነው። እያስተናገድን ማለት ነው። እንግዲህ እንደምታውን ማለት ነው። እንደዚህ እያደረግን እያሳመርነው ነው ማለት ነው። እንግዲህ ሁላችሁ ከዚህ ያው አንድ ላይ ሆነን
ዳባችንን በቃ እንትን እያለ ነው። ከዚህ እርግጥ ዳባችንን ያው ምሳም አለን። ከዚያ ቀጥለን እንጀራችንን እንበላለን። ያው ደስ ያለን ነው በቃ ዝም ብለን እንትን የምንለው ማለት ነው። አሁን ከዚህ ላይ እንግዲህ እንደምታዩት ያውላችሁ ከዚህ እህቶችም አሉ ቁጭ ቁጭ ብለዋል። በነገራችን ላይ ማለት ነው እህቶቼ ያው ቪዲዮ በተደጋጋሚ እንዲሰሩ ላይክ አድርጓቸው። አዎ ላይክ አድርጓቸው፣ ኮሜንት አድርጉላቸው ማለት ነው። ያንን አስተያየት ስጧቸውና በቃ አይ ይሄማ እንደዚህ አለ እንዴ ብለው እንዲመጡ ማለት ነው። እንዲመጡ እና እንዲመጡ እንዲሰሩ ማለት ነው። ያው እንግዲህ አስተያየት ስጧቸው ለማለት ነው። ያው እንግዲህ ከዚህ ያው ቡናችንም ደረሰ። እንግዲህ ቡናችንን እዚህ እንጠጣለን። እንደምታዩትኝ ቡናችንንም አፍልተን ነበረ። እውነት ለመናገር በጣም ደስ ሲል ነበረ። ጥሩ ጊዜ ነው ያሳለፍኩት። እግዚአብሔር ይመስገን ከቤተሰቦቻችን ጋር በአንድ ላይ ሆነን አሳለፍ ነው። ያው እንግዲህ እግዚአብሔር ይመስገን ነው የሚባለው። በሰው ሀገርም ብንሆን ፈጣሪ ይመስገን ብለናል። ብቻ ያው ደስ ብሎናል። እንግዲህ ይህን ይመስላል ውድ ቤተሰቦች። እንግዲህ እንደምታዩት ይህን ይመስላል። እንግዲህ እንደምታዩት ከዚህ ያው እያደረግን ነው። ያው ወደ ምሳችን ነው አሁን የምንገባው። እንግዲህ እንደምታዩት ከዚህ ያው እንግዲህ ያው መልካም በዓል እያልን እንግዲህ መጎራረስ ነው። እየተጎራረስን እንደዚህ እያደረግን መበላላት ነው ማለት ነው። እንግዲህ ከዚህ ያው እንግዲህ ሴቶችዬ አንበላም አሁን ቆይተን ነው ብለዋል። ያው እንግዲህ አሁን አንበላም ብለው ማድሪያ አልቀረቡም። ያው እንደምታዋቸው በጣም ደስ ይላሉ። እየተጎራረሱ ነው። ከዚህ እንግዲህ በዓል ያው ጉርሻ ግድ ነው። በቃ ደስ ይላል በዓል ሲመጣ። እርግጥ ሁልጊዜ እውነት እንደዚህ ስንገናኝ ስንበላ ስንጠጣ እንጎራረሳለን። ግን ያው በዓልን ለማስመሰል ያው እየሞከረ ነው እያሉ ነው እነሱም እና በጣም ደስ ይላል እላችኋለሁኝ። እንግዲህ እንደምታዋቸው በዚህ እየተቀላቀሉ ነው። ያዝ ያዝ እየተባባሉ ነው። ተወላ እንግዲህ እናንተም ያዝ ያዝ አድርጉ። በጣም ደስ የሚል ጊዜ ነበረን። እናንተም ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁኝ። እህቶቼ ሁላችሁም አይዟችሁ፣ በርቱ፣ ጠንክሩ። ያው እንግዲህ በዓልን በእኛ ቤት ይህን ይመስል ነበረ። በጣም ደስ ይል ነበረ። እንግዲህ ያው ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ አበረታቱኝ ውድ ቤተሰቦቼ። በእውነት ከልብ ነው የማመሰግነው። ያው እንግዲህ እኔና እናንተ ከተገናኘን 1 ዓመት እየሆነን ነው፣ ግን እያበረታታችሁ ነው። ከልብ ነው የማመሰግነው። ላይክ እያደርጋችሁ ሰብስክራይብ እያደርጋችሁ አሁንም አበረታቱኝ እላለሁኝ። ያው እንግዲህ ይሄን ይመስላል በዓላችን እኛ ጋር ማለት ነው። በጣም ደስ የሚል ጊዜ ነበረን። አይዟችሁ እናንተም ያው እንግዲህ ቪዲዮውን እስከ መጨረሻው እዩ ትላለሁኝ። አዎ በደንብ እዩትኝ፣ ነግራችኋለሁ። አሁን ጀምራችሁ ላይክ አድርጉ። ላይክ እያደረጋችሁ እያየኋችሁ ነው። አሁን ላይክ አድርጉ። እሺ ሰምታችኋል። ላይክ እያደረጋችሁ ማለት ነው። ላይኳን ነካ ነካ አድርጓት ማለት ነው። እና ይዘን ላሉ ቤተሰቦች ከልብ ነው የማመሰግነው። እንግዲህ ስለተከታተላችሁን ስላያችሁን እናመሰግናለን ማለት ነው። ወዳችኋለሁ። ያው እህቶችም እንወዳችኋለን እያሏችሁ ነው። እውነት ለመናገር እንደው እስኪ እንደው በቃ ዛሬማ በቃ መሰለም አለብን ብለዋል። እንግዲህ ሰላምታችሁ ይድረሳችሁ እላለሁኝ። ውድ ቤተሰቦቼ ብያላችሁበት ዓለም ዳርቻ ሰላማችሁ ብዙ ይበልልኝ እላለሁኝ። እንግዲህ ከዚህ ላይ እንጨርሳለን። ውድ ቤተሰቦቼ መልካም ቆይታ ባይ